ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ፀጉሬን ከመታጠቢ በፊት የምጠቀመው ሄር ማስክ ወይ ደግሞ ኦሊቬራ ጄል ነው። ኦሊቬራ ጄል ለፀጉር የሚሰጡ ብዙ አይነት ጥቅም አለው። ግን ባጭሩ እኔ አንደኛ ለፀጉር እድገት፣ ሁለተኛ ፀጉራችን ላላ እንዲልና ፀጉራችን እርጥበት እንዲኖረው ያግዛል። እንዲሁም ደግሞ የራስ ቅል ጤንነትን በመጠበቅ ፀጉር እንዳይረግፍና እንዳይሳሳብ ያግዘናል ማለት ነው። ስለዚህ ኦሊቬራ የትም ቦታ ይገኛል። በነገራችን ላይ ጥቅሙን ሳይገባን አገር ቤት እኔ አልጠቀምም። አሁን ግን አንዳንድ ነገር ስታነቡ ብዙ ነገሮችን ታያላችሁ። በጣም ብዙ ጥቅም አለው እና አንደኛ ኬሚካል የለውም። በተለይ ፀጉራችሁ አንድ ላይ ተያይዞ አልበጠር ብሎ እንዲበጣጠስ ከሚሆን እንደዚህ ኦሊቬራውን ታመጡላችሁ። ሾኩን ቦዲና ቦዲ ያለውን ከላዩ ላይ ትቆርጡና ከፈለጋችሁ በእቃ ላይ አርግታችሁት አንዴ መቀባትም ትችላላችሁ። ግን ቀጥታ ጄሉን ወደ ፀጉራችሁ ላይ መቀባትም እንደዚህ ማሳይ ታደርጋላችሁ። ውስጥ ያለውን እንዳለ ጄሉ ማለት ነው። በደንብ ከተቀባችሁ በኋላ ለአንድ ሰዓት ያህል አቆይታችሁት መታጠብ ነው። አንደኛ ፀጉራችሁ ፍፍት ነው የሚለው። እውነት ለመናገር በጣም አሪፍ ነው። ምንም አይነት ኬሚካል የለም፣ ተፈጥሮ ነው። አንዳንድ ጊዜ ሳናውቀው ብዙ ጊዜ አንጠቀምበትም። እኔ አልጠቀምም ሀገር ቤት እያለሁ እና አሁን ግን ብዙ ነገሮችን ሰርች ስታደርጉ ብዙ የምታገኙት ጥቅሞች አለና ከጠቀማችሁ ሼር ላርጋችሁ ብዬ ነው። ይሄን ይመስላል። እንዲህ ያደረጋችሁ ማሳጅ አድርጉት በደንቡ። እዛም በቃ አሪፍ ነው። አይ ሽበት አወጣን እና እንደዛ ነው። በተለይ ደግሞ ፀጉራችሁ ለሚረግፍባችሁ ለሚሳሳም አሪፍ ነው። ያኔ ተጠቀሙት። በወር ሁለቴ በየ15 ቀኑ ካላችሁ ብትጠቀሙት አሪፍ ነው። ይሄን ይመስላልላችኋለሁ። መልካም ጊዜ ይሁንላችሁ። በአዲስ ቪዲዮ እንገናኝ። ዋው! ይሄ ፀጉሬን ተሰርቼ ገና መፍታቴ ነውና በጣም ተያይዟል። ባለፈው ወደ ኋላ ስለሰራሁት ስለዚህ ያስፈልገዋል ትሪትመንት ብዬ እንደዚህ ተቀብቻለሁ። በነገራችን ላይ ፀጉራችሁ ስታንከባከቡ የበለጠ እያማረ ውብ ነው የሚሆነው። አመሰግናለሁ ባይ